ሰላም እንዴት ናችሁ ትሬደሮች? አሁን ከሌሊቱ 8 ሰዓት ከሩብ ነው። አርብ ነው ዛሬ። ምንድን ነው የሚባለው? እስኪ እዚህ ጋር አድርገናትና እስኪ ለምን ሌሊት ቪዲዮ አልሰራም ብዬ አሰብኩና እሺ ላይክ እንቅልፍ አልወስዳለኝ ተኝቼ ነበረ። ነገ ደግሞ ስሜትን ታውቁታላችሁ። ቻርት የለም፣ ምንም የምናየው ነገር አይኖርም። የእረፍት ቀናችን ነው የሚሆነው። አሁን ምንድን ነው ያሰብኩት ዛሬ ለንደን ሴሽን እና ኒውዮርክ ሴሽን ላይ ትሬድ ቴክ አድርጌ ነበረ እና ለንደን ሴሽን እና ኒውዮርክ ሴሽን ትሬድ ቴክ አድርጌ ነበረ። እሱም ቪዲዮ እሰራለሁ እዚህ ላይ አንድ ላይ ያስገባዋለሁ። ከዛ ደግሞ ሌሊት ስነሳ ምን ላደርግ እችላለሁ የሚለውን ነገር ለምን አናየውም ብዬ ነው። ቆይ ይህቺ መብራት እናጥፋትና ውጭውን ላሳያችሁ። አብርተን ደግሞ ልክ ጭር ብሏል። በስመ አብ እኔ ደግሞ እርቦኛል። ምግብ ነገር እበላለሁ። ራንደም የሆነ ብሎግ ነው፣ ምንም አልተዘጋጀሁኝም። ላይክ ስነሳ በቃ ትሬድ ላይ ሰክሰስፉል ሆኜ ምናምን ነው የማስበው። አምሹር በጣም ብዙ ትሬደሮች እንደዚህ ታስባላችሁ። አልጓጓችሁ የምታስቡት ቦታ ላይ እስክትሆኑ ድረስ ይሄን አሳክቼ ምናምን ብላችሁ በጣም ብዙ ማሳካት የሚፈልገው ነገር አለ። ላይክ ትሬድ የሚሰጠኝ ፍሪደም አለ፣ የታይም ፍሪደም፣ ሎኬሽን ፍሪደም፣ ፋይናንሻል ፍሪደም፣ ምንም አይሰጥም ፍሪደም አለ ትሬደሮች። በስመ አብ አስባችሁታል? አሁን ብድግ ብዬ ከሆነ ሀገር እሄዳለሁ ስፈልግ። ላይክ ብዙ ነገር ሰው ትረዱበታላችሁ ምናምን ነገር አምሹ ብዙ ትሬደሮች እንደማስቡ እንደምታስቡና ቆይ እንደውም የሆነ ነገር ላይ ምን አልነግራችሁ። ላይክ ሜቢ አስተውላችሁ ከሆነ ምስለ አድኖ ላይ እግዚአብሔር በር ላይ ቆሞ እያንኳኳ ያለበት ወይ እዚህ ላይ አስገባዋል። እኔ ሁሌም እሱ ነገር በጣም ለእኔ ሞቲቬት ያደርገኛል። ለምን ላይክ አስቡት እስኪ እግዚአብሔር እንኳን ነፃ ፍቃድ ሰጥቶናል አይደለ? እኛ ህይወት ላይ ለመግባት እኛን ያስፈቅደናል። በጣም የሚገርም እኮ ነው። ላይክ በሩን ከፍቶ መግባት አቅቶት አይደለም፣ ግን እያንኳኳ ነው ያለው። ላይክ እንድንከፍትለት ይፈልጋል። እኛ ላይፋችንን ለሱ ከሰጠነው መሆን የሚችል ነገር ነው ማለት ነው። ነፃ ፍቃዳችንን ለትክክለኛው ለእግዚአብሔር ከሰጠነው የእውነት በቃ ላይክ በጣም ይሄ ነገር በጣም እንትን ይለኛል። ትልቅ ሞቲቬት አብዛኛው ትሬደሮች የድሃ ልጆች ነን። ከዛ በላይ ሞቲቬት ሊያደርገን የሚችል እንደውም ኢትዮጵያ ውስጥ የሆነን ትሬደር ተስፋ አትቁረጥ ማለት ሁላ አይቻልም። ምክንያቱም ተስፋ የሚያስቆርጡ ብዙ ነገሮች አሉ። በፊት ኪሳራው ምናምን ነበር አይደል? አሁን ደግሞ ፒቱፒም እየተዘጋ ነው። ላይክ ሰው ዶላር ማግኘት እየቻለ አይደለም ምናምን። የተሻለ ነገር እንደሚመጣ እኮ ግልጽ ነው። ግን ማን ነው አንድን ትሬደር መጥቶ አንተ ተስፋ አትቁረጥ ብሎ ሊመክሩ የሚችለው? ማንም አይችልም። እርስ በራሳችን ነው ፔናችንን ሼር የምንደራረገው አይደል? በስምንት ከሩብ ምን አባቴ ነው የምለፈልፈው? በስመ አብ። ብቻውን ምድረው ያሰብኩት ነገ ቅዳሜ ስለሆነ ነው እንደዚህ ዘና ያልኩት። ላይክ በጠዋት ተነስቼ ቻርት ማየት ምናምን አይጠበቅብኝም። አሁንም ከፍቼው ነው ያለሁት። ማርኬቱ ተዘግቷል፣ ግን በቃ ፍቅር ይዞኛል ከቻርቱ። ምን ላድርግ? እሱም ኢግኖር አላረገኝም። ፍቅሬን ተቀብሎኛል ቻርቱ። ምን እናድርገው? እሺ ፊልም ምናምን ማየትም አልፈልግም። እርቦኛል፣ ምግብ እበላለሁ። ከዛ ለንደን ሴሽን እና ኒውዮርክ ሴሽን ትሬድ ቴክ ያደረኩት አለ። እሱን ቪዲዮ እሰራለሁ። ታይም ቤዝ ሬንጅ ስትራቴጂ የምር እመኑኝ በቃ በጣም ያበደ ስትራቴጂ ነው።
ብዙ ውስብስብ ነገር የለውም ምናምን በጣም 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 ኢዚ የሆነ ስትራቴጂ ነው። ከዛ ደግሞ የሚሰራ ላይክ ምንም የሚደበቅ ነገር የለውም። ቻርቱን ገብታችሁ ማየት ትችላላችሁ። ቪዲዮውን በደንብ ካያችሁት እንዴት እንደሚሰራ በጣም ቀላል ነው። እየለፈለፍኩ 5 ደቂቃ ሆነ። በቃ ብቻ እኔ እንቅልፍ ከተኛው ራሱ በጣም በስርዓት ስንት ጊዜ ሆነ። በቃ የሚታየኝ በቃ ሁላችንም የሚታየን ነገር አለ። በትሬድ በቃ እሱ ነው የሚታይ አሳክተ ነው ምናምን ምናምን። እግዚአብሔር ለዛ ቦታ ያብቃል። እውነት ይገባናል። የምናየው ፔን ቀላል ነገር አይደለም። ብቻ በቃ አሁን ያልኳችሁን ታይም ቤዝ ሬንጅ ስትራቴጂውን ቪዲዮ ልስራ። ለምን ዛሬ አርብ ጁን 12 ለምን ትሬዱ እንደገባሁት ያለውን ነገር እሱ ቪዲዮ እሰራለሁ። ከዛ ይሄን ቪዲዮ ኤዲት አደርጋለሁ የዛንና የዚህ እሱን ፖስት አድርጌ ምግቤን በልቼ እተኛለሁ። ቅዳሜ ደግሞ እስኪ ቭሎግ ለመስራት እሞክራለሁ። ካልሰራውም አልሰራውም። ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ። ለስኬት ያብቃን ትሬደሮች። ጠፋ እንጂ አንተ ዋት ዘ ፋክ አልጠፋም አለኝ ቪዲዮ